በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 7 ቀን 2018 ዓ.ም ለብፁዕ ቅዱስ ፓትርያርክ ጽሕፈት ቤት አዲስ አበባ፣ ለቅዱስ ሲኖዶስ ዋና ጽሕፈት ቤት አዲስ አበባ፣ ለጠቅላይ ቤተ ክህነት ጽሕፈት ቤት አዲስ አበባ፣ ለጆርጂያና አካባቢው ሀገረ ስብከት ጽሕፈት ቤት አሜሪካ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት አዲስ አበባ፣ ከጆርጂያና አካባቢው ሀገረ ስብከት የሜምፊስ ቴኔሲ መንፈሳዊ ጉባኤና መላ ሕዝበ ክርስቲያን የቀረበ ጉዳዩ ከአርሲ እስከ መላ ኢትዮጵያ በግብፅ ለታረዱት ካህናት ዲያቆናትና ምዕመናን እንባ፣ ለተቃጠሉት ቅዱሳት መካናት ሰቆቃ፣ ለሰማያዊና ምድራዊ ፍትሕ የቀረበ የልብ ስብራት አቤቱታ ድምፅ በራማ ተሰማ። ልቅሶና ብዙ ዋይታ ራሔል ስለ ልጆቿ ለቀሰች፣ የልቡና መጽናናት አደረገችም። ትንቢተ ኤርምያስ ምዕራፍ 31 ከቁጥር 15፣ የማቴዎስ ወንጌል ምዕራፍ 2 ከቁጥር 18። ይህ አቤቱታ የተጻፈው ወደምና ተግባር ያለው ነው። ይህ መግለጫ ሳይሆን የመስጠት ነው። እኛ በስደት ሀገር በሜምፊስ ቴኔሲና በአካባቢው የምንገኝ አገልጋዮችና ሕዝበ ክርስቲያን የታረዱትን አባቶቻችንና እናቶቻችን ፎቶግራፍ እያየን የተቃጠሉትን አብያተ ክርስቲያናት አመድና ፍርስራሽ እየተመለከትን ነፍሳችን በሐዘን ታውካለች። ሰብአዊነታችን ቆስሏል፣ ሃይማኖታዊ ሕሊናችንም ደምቷል። የእግዚአብሔር አገልጋዮች የሆኑት ካህናት በገዛ መሠዊያቸው ፊት እንደ በግ ሲታረዱ፣ ሕፃናት ከእናቶቻቸው እቅፍ ተነጥቀው በግፍ ሲጨፈጨፉ፣ አረጋውያንና ወጣቶች እንደ በግ ሲታረዱና የዘመናት ታሪክ ያላቸው ገዳማት የጽንፈኞች መጫወቻ ሆነው በሰደድ እሳት ሲጋዩ እያየን ዝም ብንል ድንጋዮች ሊጮሁ ነው። ስለዚህ በልብ ስብራት ሆነን ይህን ሕዝባዊና መለኮታዊ የፍትሕ ጥሪ ወደ መንፈሳዊ አባቶቻችንና ወደ ምድራዊ ሕግ አስከባሪ አካላት እናቀርባለን። 1. የመሠዊያው መደፈርና የሰማዕታቱ እንባ፣ የሚጮኸው የንጹሐን ደም። በአርሲና በተለያዩ የሀገሪቱ ክፍሎች የፈሰሰው የካህናቱ የዲያቆናቱና የንጹሐን ምዕመናን ደም መሬት ላይ አልቀረም፣ በቀጥታ ወደ ሰማያዊ ዳኛ እየጮኸ ነው። መጽሐፍ ቅዱስም የደም ግፍ ሀገርን እንደሚያጠፋና ፈጣሪ በዝምታ እንደማያልፈው በታላቅ ዋይታ ያስጠነቅቃል። እግዚአብሔርን በድለዋልና እንደ ዕውሮች እስኪሄዱ ድረስ ሰዎችን አስጨንቃለሁ፣ ደማቸውንም እንደ ትቢያ ሥጋቸውንም እንደ ጉድፍ ይደፋል። ትንቢተ ሶፎንያስ ምዕራፍ 1 ከቁጥር 17። በመካከሏ የጻድቃን ደም ስላፈሰሱ የነቢያቷ ኃጢአትና የካህናቷ በደል ተደረገባት። በጎዳና ላይ እንደ ዕውሮች ተንከራተቱ፣ በማንም እንዳይነኩ በደም ረከሱ። ሰቆቃወ ኤርምያስ ምዕራፍ 4 ከቁጥር 13። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩ ላይ አትበቀልም አሉ። ዮሐንስ ራእይ ምዕራፍ 6። እንዴት የሕያው አምላክ አገልጋዮች በቁማቸው ይታረዳሉ? እንዴትስ የክርስቶስ መንጋዎች በገዛ ሀገራቸው መጠለያ አጥተው እንደ ቅጠል ይረግፋሉ? ቃሉ እንደሚለውም በደም ረከሱ። አገሪቱ በንጹሐን ደም ረክሳለች። ይፋዊና የማያወላውል ፍትሕ ካልተሰጠ ደሙን ያፈሰሱና ደሙ ሲፈስ እያዩ ዝም ያሉ መዋቅሮች በሙሉ ከመለኮታዊ መዓት ማምለጥ አይችሉም። ይህንን እንባና ደም ዝም ብሎ ማየት የሰማያቱን አምላክ መጋፋት ነው። 2. የተቃጠሉት ገዳማትና አመድ የሆነው ቅዱስ ታሪክ ፍርድ። አብያተ ክርስቲያናትን ማቃጠል የድንጋይና የእንጨት ጉዳይ አይደለም፣ የእግዚአብሔርን ታቦትና መለኮታዊ ሕልውና መሳደብ ነው። ቅዱሳን አባቶቻችን በሃይማኖተ አበው ላይ መቅደስን ስለመድፈር ያስተማሩት ትምህርት ዛሬ በምድሪቱ ላይ ነው ያለውን ውድመት ይገልጻል። አቤቱ አሕዛብ ወደ ርስት ገቡ፣ የተቀደሰውን መቅደስህን አረከሱ። የባሪያዎቹንም በድኖች ለሰማይ ወፎች መብል አድርገው ሰጡ። የጻድቅህም ሥጋ ለምድር አራዊት ደማቸውን እንደ ውሃ በኢየሩሳሌም ዙሪያ አፈሰሱ፣ የሚቀብራቸውም አጣች። መዝሙረ ዳዊት ምዕራፍ 79 ከቁጥር 1 እስከ 3። ቤተ ክርስቲያንን የሚያቃጥሉና የቅዱሳንን ሥጋ ለምድር አራዊት አሳልፈው የሚሰጡ ጨካኞች የእግዚአብሔርን ቁጣ በራሳቸው ላይ ያነዳሉ። የመቅደሱ አመድና የሰማዕታቱ አጥንት በእነርሱ ላይ ዘላቂ ምስክር ሆነው ይቆማል። በቅዱስ ዮሐንስ አፈወርቅ። መንጋው ሲበተንና መቅደሱ በሰደድ እሳት ሲጋይ እያዩ በምክንያትና በፖለቲካ ጥበብ ዝምታን የሚመርጡ መሪዎች በበጎቹ ደም ይጠየቃሉ። የቤተ ክርስቲያን መከራ የመሪዎቿ ፈተና ነውና። ዘቅዱስ ሳዊሮስ
የዕጣኑም አጥንት ይወጣበት የነበረው መቅደስ ዛሬ በጽንፈኞች እሳት ጢሱ ወደ ሰማይ ይወጣል። የአባቶች አጥንት የባረከው ገዳም አመድ ሆኗል። ይህንን እያዩ ዝም ማለት ከእግዚአብሔር ጋር መጣላት ነው። ስለዚህ እኛ በመንፈስ ቴኒስና አካባቢ የምንገኝ አገልጋዮችና ሕዝበ ክርስቲያናት በወገኖቻችን ላይ እየተፈጸመ ያለውን አሰቃቂ ግፍ በዝምታ ላለማየት በቁርጠኝነት የወሰንን ሲሆን ይህንን ተማጽኗችንን በአጽንኦት ሰምታችሁ ወገኖቻችንን እንድታደጉ እያሳሰብን የሚከተሉትን ታሪካዊና የማያወላውሉ እርምጃዎች በአስቸኳይ እንዲወሰዱ እንጠይቃለን። 1. ለቅዱስ ሲኖዶስና ለጠቅላይ ቤተ ክህነት ከእንግዲህ ሰብአዊና ዲፕሎማሲያዊ መግለጫዎች ሰልችተውናል። የካህናቱ ደም የፈሰሰው በከንቱ እንዳልሆነ ለማሳየት መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመብትና የሕልውና ጥያቄዋን በጽናት የምታስከብርበት የዓለም አቀፍ ድምፅ የሚሰማበት ይፋዊ የሕዝብ አዋጅና የዓለም አቀፍ የክስ ሂደት እንዲጀምር። 2. ለኢትዮጵያ መንግስት የዜጎች በሕይወት የመኖር መብትና የሃይማኖት ተቋማትን ደህንነት ማስጠበቅ የመንግስት ቀዳሚ ግዴታ ነው። በአርሲና በመላው ሀገሪቱ በኦርቶዶክሳውያን ላይ እየተፈጸመ ያለው ስልታዊ ጥቃት በአስቸኳይ እንዲቆም፣ በየደረጃው ያሉ ኃላፊነታቸውን ያልተወጡ ባለስልጣናትና ገዳዮች ለሕግ እንዲቀርቡና የተቃጠሉት አብያተ ክርስቲያናት በመንግስት ሙሉ ወጪ ተጠግነው የካህናት ቤተሰቦች በአስቸኳይ እንዲቋቋሙ በጽኑ እንጠይቃለን። ይህ ካልሆነ ታሪክና መለኮታዊ ፍርድ ተጠያቂ ከመሆን ማምለጥ እንደማይቻል ለማረጋገጥ እንወዳለን። 3. ለጆርጂያና አካባቢው ሀገረ ስብከት በውጭ የምንገኝ አብያተ ክርስቲያናት ለሀገር ቤት ሰማዕታት ድምፅ መሆን አለብን። የቴኔሲ ሰበካ ጉባኤና ሕዝበ ክርስቲያን በሀገር ቤት ባሉት ኦርቶዶክሳውያን ላይ የሚፈጸመውን ይህንን ዘግናኝ ጭፍጨፋ ለማስቆምና ወንጀለኞቹን በሕግ አግባብ እንዲዳኙ ለማድረግ ሀገረ ስብከቱ በስሩ ያሉትን አብያተ ክርስቲያናት በማደራጀት በቅንጅት የምንሰራበት እቅድ አውጥቶ በተግባር ላይ እንዲያውል እየጠየቅን እኛም በድርሻችን የሚጠበቅብንን ሁሉ ለማድረግ ዝግጁ መሆናችንን እንገልጻለን። ማጠቃለያ እግዚአብሔር ፍርድን ይወዳልና ቅዱሳንም አይጥላቸውምና ለዘላለም ይጠበቃሉ፣ የአመፀኞች ዘር ግን ይጠፋል። መዝሙረ ዳዊት ምዕራፍ 37 ቁጥር 28። የተከበራችሁ መንፈሳዊ አባቶቻችንና የሚመለከታችሁ የምድር ባለስልጣን ሆይ የንጹሐን እንባ መሬት ላይ አይፈስም። በአርሲና በመላው ኢትዮጵያ ምድር የታረዱት አባቶችና እናቶች ነፍስ ከእግዚአብሔር ዙፋን በታች ሆና ፍትህን ትለምናለች። እኛ በስደት ያለን ልጆቻችሁ ልባችን ተሰብሯል፣ ሕሊናችን አልቅሷል። ከአሁን በኋላ የምንጠብቀው ተግባራዊ ፍትህና የማያወላውል መለኮታዊ ድፍረት ብቻ ነው። አምላከ ቅዱሳን እግዚአብሔር የፈሰሰውን ቅዱሳን ደም ተመልክቶ ለቤተ ክርስቲያናችን ሰላምን፣ ለአባቶቻችን ድፍረትንና ጥበብን፣ ለሞቱትም የሰማዕትነትን አክሊል ያድልልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በአክብሮት የደብረ ዕንቁ ቅድስት ማርያም ወቅዱስ ሩፋኤል ገዳም ሜምፊስ ቴኔሲ፣ ሰሜን አሜሪካ። አመሰግናለሁ። Amen.
በድጋሚ እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ቅዱስ አምላካችን በድጋሚ ስሙ የተባረከና የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ቅዳሴውን አስቀድሰን ቃሉን በቅዳሴው መካከል አዳምጠን ታምረ ማርያምን ሰምተን የራሳችንን ድርሻ ድምፅ ሆነን በዝማሬም እግዚአብሔርን ጠይቀን እዚህ ሰዓት ደርሰናል። አሁን የዕለቱ ትምህርትና ጸሎተ ፍታት ነው ባጭሩ የሚቀረን። የዕለቱ ትምህርት በዚሁ በሞቱት፣ ባረፉት፣ በተገደሉት፣ በታረዱት ዙሪያ ነው የማስተምራቸው። ምክንያቱም ሳምንት ዕለት ጀመር አድርጌላችሁ አቆመነዋል። አንዳንድ ጊዜ እንደዚህ አይነት እውነትን ባለመናገራችን ኃጢአት እየመሰለን እየሸሸነው ኖረናል። ባለመናገራችን ነው እንጂ ኃጢአት የመሰለን መናገራችን ነበር እውነታው ማለት ነው። አንዳንዶች እኛ መናገር በማቆማችን ባለመናገራችን ደግሞ
አንዳንድ መምህራን በጣም የበረቱ ኢትዮጵያ ማየታችሁ ተሆነ በመናገራቸው ደግሞ ብዙ ነገር ሲደርስባቸው ተመልክተናል፣ ተመልክታችኋል። ይሄ የሆነው የተናገሩት ኃጢአት በደል ሆኖ ሳይሆን የተነገረው እውነት ብዙዎችን ያበሳጭ ስለነበረ ነው እንጂ የካህናት ሥራ፣ የቤተ ክርስቲያን ሥራ፣ የአባቶች ሥራ፣ የእውነተኛ ክርስትና ሥራ ለተገፉት፣ ለተበደሉት፣ ያላጋው ለሚገደሉት፣ ለሕፃናቱ፣ ለአረጋውያኑ፣ ለሚቃጠለው ቤተ ክርስቲያን ድምፅ መሆን ይሆን ጊዜ ዓላማችን ነበር። አሁን ብዙ ጊዜ በአእምሯችን ላይ አንድ የተለመደ ቋንቋ አለ፣ እየሞትን እንበዛለን የሚል አይደለም። እየሞትን የምንበዛበት ምንም ምክንያት የለም፣ መጥፋት ነው የሚሆነው። ምክንያቱም ብዙዎች ምናልባት በዓለም ታሪክ ላይ ብዙ ሀገራትን አጥንታችሁ ተሆነ የብዙ ኦርቶዶክሳውያን መገኛ የሆነችው ሀገር ዛሬ አማኝ የጠፋባት እንዲህ አይነት ቋንቋ እየተናገሩ እያዩ አልቀው ሌሎች የሚጨርሳቸው በስተው ነው ማለት ነው። ለዚያ እየሞትን የምንበዛበት ቋንቋ ትክክል አይደለም። ለነቢያቱ ሰርቷል። ምክንያቱም እነሱ በቀን በሺዎችና ከሺህ በላይ እያስተማሩ ይውሉ ስለነበረ እነሱ እየሞቱ ለሌላው ብርሃን ሆነዋል። አሁን እኛ የምናሳምነው ይገም እንደምታውቁት ነው። ከምእመኑም ይሁን ከካህናቱም ይሁን የሚፈረጥጥ የሚወጣ እንጂ አምኖ የሚመጣ አይደለም። በቀን በወርም አይደለም በወር በዓመትም የለም። ስለዚህ ቤተ ክርስቲያን ለምሳሌ እንደው በየዓመቱ ከጥቅምት 12 ወይንም ከጥቅምት 10 ጀምሮ ዓመታዊ የሰበካ ጉባኤ ስብሰባ የሚባል አለ። ምናልባት ብዙዎቻችሁ ላታውቁት ትችላላችሁ። እኔ ኢትዮጵያ እያለሁ ብዙ ዓመት ተሳትፌበታለሁ። እዚያ ስብሰባ ላይ ይሄ በዓመት ጥቅምት ላይ የሚሰበሰበው ስብሰባ ቢበዛ እስከ 7 እስከ 5 ቀን ይፈጃል። በየሀገሩ ውስጥ ያሉትን የሀገረ ስብከት የቤተ ክርስቲያን ችግር፣ የቤተ ክርስቲያን መከራ፣ የተቃጠለችውን፣ የሞቱትን፣ መከራ የደረሰባቸውን እና ዓመታዊ ገቢ ነው የሚሰማበት። ሪፖርት ብቻ ነው፣ ሌላ ነገር የለውም። ውይይት የለውም፣ ምን የለውም። ቁጭ ብሎ ማዳመጥ ነው። በእያንዳንዱ ሀገረ ስብከት ስንት ሰው እንደሞተ፣ ስንት ቤተ ክርስቲያን እንደተቃጠለ፣ ስንት ቤተ ክርስቲያን እንደተዘጋች ለምሳሌ ያህል በየትኛውም መገናኛ ብዙሃን ላይ ገብታችሁ ብታዩት ለምሳሌ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የሚለውን በቴሌግራምም ይሁን በዩቲዩብ ላይ ይሁን ወይንም በፌስቡክ ላይ ገብታችሁ ብትመለከቱት 2016 የቀረበውን 3 ነገር ልንገራችሁ ከትምህርቴ በፊት። አንደኛ ጥናቱ ይላል በዚያ በስብሰባው ላይ ከ50 በላይ ሊቃነ ጳጳሳት ከ50 በላይ የሀገረ ስብከት ሰራተኛና ከእያንዳንዱ የሰበካ ጉባኤ ተወካይ ባሉበት የተሰማው 2016 የ2015 ውጤት ምን ይላል? 421 ቤተ ክርስቲያን ተቃጥለዋል ይላል። ስንት ተናገሩ? ስንት? 421 ቤተ ክርስቲያን 2015 ላይ ብቻ የአንድ ዓመት ሪፖርት ነው የምነግራቸው። በአንድ ዓመት 421 ቤተ ክርስቲያን ከተቃጠለ እየሞትን በዛ ወይስ ጠፋን? እየሰማችሁ ነው? ይሄ የተቃጠለው በዚያው ዓመት ውስጥ 13 ገዳማትና አድባራት ቅርሳቸው ተዘርፈዋል ይላል። ስንት? 13 በሙሉ ብፁዓን አባቶች ባሉበት የተሰማውን ነው የምነግራቸው። ገብታችሁ ብታነቡትም መጽሔቱን የኢትዮጵያ ኦርቶዶክስ ቤተክርስቲያን ዓመታዊ መጽሔት የሰበካ ጉባኤ 43ኛው የሰበካ ጉባኤ እንትን ላይ ብታዩ የምታገኙት። እንዲሁ ደግሞ 687 አብያተ ክርስቲያናት ማስቀደሻና ቀዳሻቸው ተዘግተዋል ይላል። ስንት? 421 በሳት ተቃጠሉ፣ 13ቱ ተዘረፉ፣ 687ቱ ደግሞ የሚቀደስበትና የሚቀድስባቸው ጠፍቶ ተዘጉ። ስንት ሆነ ሲደመር?
በአንድ ዓመት ብቻ ስንት ሆነ? 1000 ምናምን። በዚያው ዓመት 85 የአብነት ትምህርት ቤት ተዘግተዋል ይላል። ስንት የአብነት ትምህርት ቤት? እስቲ ደምሩት። 421 13 687 85 ሲደመር በድምሩ ስንት ነው? ወደ 1200። በአንድ ዓመት ይህ ቤተ ክርስቲያን እየጠፋ እየሞትን የምንበዛ ይመስላችኋል? አይደል? ለምንድን ነው የማንናገረው? ለምንድን ነው ታዲያ ዝም የምትሉት ካላችሁን፣ ሕሊና ስላጣን፣ ሕሊና ስለጠፋ፣ እውነት የሚናገር ስለጠፋ እንጂ ቤተ ክርስቲያኗ በጣም ትልልቅ አደጋ ውስጥ ተደቅነውባት እኔ ወደዚህ ሀገር ልመጣ የመጨረሻ ጥቅምት ልመጣ ጥቅምት 1 ቀን ወደዚህ ሀገር የመጣሁት የጥቅምት 12 ስብሰባ ተሳትፌ ነው የመጣሁት። በዚያ ስብሰባ ላይ ስጋቸው ወጥቶ እንደ ከብት የተበሉ ሪፖርት ሰምተናል። ዝም ብለን ወንጌል ስለምንሰብካችሁ ብቻ እዚያ ቁጭ ብላችሁ ብትሰሙ የምእመኑ ግፍ፣ የቤተ ክርስቲያኗ ግፍ፣ የምእመኑ ችግር፣ የሚቃጠለው ቤተ ክርስቲያን፣ የምትነደው ቤተ ክርስቲያን፣ የሚሞቱት ምእመናን፣ የሚገደሉ ካህናት፣ የሚዘረፈው ገዳም፣ የሚገደሉ መነኮሳት ቁጥር እንዴት አድርጎ ያም እንደሆነ አይደለ ቆማችሁ በዕለቱ ሰምታችሁ ወደ ኋላ ሀገራችሁ ያንን መጽሔት ብታነቡት የት ነው ያለነው? ምን ደረጃ ላይ ነው ያለነው ብላችሁ ራሳችሁን ሁሉም ራሱን ማየት ይችላል። ለዕለቱ ግን ሁላችንም እናለቅስና በማግስቱ ሌላ ይባ ላይ ነው ያለነው ማለት ነው። ይሄ ለምን ሆነ ካላችሁ ምክንያቱ ብዙ ነው። አሁን ቤተ ክርስቲያን ለምን ግፍ ተሰራ ብላ ስትቃወም ሰዎች ምን ይላሉ? አይ ይሄማ ፖለቲካ ነው። ለምን ግፍ ተሰራ ብሎ መቃወም ፖለቲካ ከሆነ ሰዎች ለምን ሞቱ፣ ለምን ታሰሩ፣ ለምን ተገደሉ፣ ቤተ ክርስቲያናችን ለምን ተቃጠለች ብሎ መናገር ፖለቲካ ከሆነ ሃይማኖት ምን ሊሆን ነው? ሃይማኖት ከዚህ ውጭ ያለውማ እኮ ፖለቲካ ነው። ይሄ ነው እኮ ሃይማኖት። የነቢያቱ ሥራ፣ የሐዋርያቱ ሥራ፣ የሊቃውንቱ ሥራ፣ የእውነተኞቹ አገልጋዮችና ምእመናን ሥራ ይሄ ነው። ግፍን መቃወም፣ ኃጢአትን መቃወም፣ በደልን መቃወም፣ እውነትን መግለጥ ማለት ይሄንን መጽሐፍ ቅዱስ ምሳሌ እያረኩ ነው የማሳያችሁ። ለርዕሳችን መነሻ የሚሆነን የማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ያለ ኃይለ ቃል ነው። ቃሉን ከኔ ጋር በሉት። ከጻድቁ በሉ ከአቤል ደም ጀምሮ በታረደው በዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባቸዋል። ከአቤል ጀምሮ እስከ ዘካርያስ ዛሬ እስካለው ድረስ በምድር ላይ የፈሰሰው የጻድቅ ሰው የወደኛ ሰዎች የእነዚያ የሕፃናቱ የእነዚያ ያረጋውያኑ የእነዚያ በዚያች በገጠር ያሉት ካህናት ምንም ክፋት የማያውቁት ነጠላ ለብሰው የሚያገለግሉት የእነዚያ ሰዎች ደም ዝም በማለት በገደሉት ላይ ዝም ባልነው ላይ በማንናገረው ላይ በሁሉም ላይ ይደርስባቸዋል። ለነሱ ክብር ነው፣ ለነሱ ዋጋ ነው። ለእኛ ግን ያ ይደርስባችኋል ተብሎ በዚህ ወንጌል ላይ ተጽፏል። ለዚህ ነው ቤተ ክርስቲያን ድምጿን አሰምታ መናገር ያለባት። ቤተ ክርስቲያን ድምጿን አሰምታ ማስተማር ያለባት። ሁላችንም ዝም ያልነው ትክክል አለ። ለምሳሌ መጽሐፍ ቅዱስ ይሄ ርዕሳችን ተሆነ የነቢያት በፊት መቆም ፖለቲካ ነው ወይስ የእግዚአብሔር ጽድቅ ብላችሁ ብትጠይቁኝ፣ ለምሳሌ ነቢያት ግፈኞችን፣ ፖለቲከኞችን፣ ባለስልጣናትን በአደባባይ ተቃውመዋል። ብትጠየቁ እናንተ እነዚህ ነቢያት እነዚህን ባለስልጣኖች የተቃወሙት ለፖለቲካ ነው ወይስ ለሃይማኖት ብትባሉ በምንድን ነው የምትሉት?
ተናገሩ። ለምንድን ነው የምትሉት? ለሃይማኖት የተቃወሙት ፖለቲካ ነው። አዎ ለምን? ግፍ ስለሰሩ፣ በደል ስለሰሩ፣ ኃጢአት ስለሰሩ። ለምሳሌ በዚህ በትንቢተ ኤርምያስ ምዕራፍ 1 ላይ ሚልኪያስም ላይ ናታንም ላይ የምናገኘው አለ። የመጀመሪያው የነቢዩ ናታንን ቃል ሁለተኛ ሳሙኤል ምዕራፍ 12 ቁጥር 1 ላይ የምናገኘው ቃል አለ። ነቢዩ ናታን ካህን ነው፣ ነቢይ ነው፣ የብሉይ ኪዳን አገልጋይ ነው። እሱ የነበረበት ዘመን ደግሞ በጣም የሚታወቅ ገናና ንጉሥ ዳዊት የነበረበት ነው። ዳዊት ማለት 40 ዘመን እስራኤልን የገዛ ያስተዳደረ ንጉሥ ነው። 40 ዘመን እንደ ሰም አቅልጦ እንደ ገል ቀጥቅጦ የገዛ ታላቅ ንጉሥ ነው። በዚያ ዘመን ዳዊት አንድ ግፍ ሰራ። ምን አይነት ግፍ ሰራ? ሰራዊቱ ጦርነት ላይ እያለ በጦርነት ሜዳ ላይ ባሉበት ቦታ የኦርዮን ሚስት ወስዶ ከኦርዮን ሚስት ዝሙት ፈጸመ። አንድ ኃጢአት። ይህ ብቻ አይደለም፣ ኃጢአቱ እንዳይገለጥ እውነቱ እንዳይገለጥ ኦርዮን እንዲገደል አደረገ። ማን? ንጉሥ ዳዊት። 2 ኃጢአት፣ ዝሙት መስራት፣ ሰው ማስገደል። እየሰማችሁ ነው? ማን ነው? ይሄ ንጉሥ ነው። ከዚያ እግዚአብሔር ነቢዩን ላከ። ወደ ማን? ወደ ዳዊት። አይ ፖለቲካ ነው፣ እሱ ባለስልጣን ነው አላለም። ነቢዩ ሲሄድ ተላከና ሄደ። በዚህ በከተማ ላይ ግፍ ተሰራ፣ ኃጢአት ተሰራ፣ በደል ተሰራ። 2 ሰዎች ነበሩ። አንደኛው ባለጸጋ፣ አንደኛው ድሃ። አንደኛው ብዙ በጎች ያሉት፣ አንደኛው ድሃ ደግሞ ምን አንዲት በግ ብቻ ያለችው። ያ ባለጸጋው እንግዳ መጣበት። ከራሱ በጎች ላይ ሳይወስድ የዚያን የድሃውን አንዲቷን በግ ወሰደና ለእንግዳው አዘጋጀለት። ስለዚህ እንዲህ አይነት ግፍ ተሰራ አለው። ንጉሥ ነውና ምን ቢል ጥሩ ነው? ይሄ የሞት ልጅ ነው፣ ሞት ይገባዋል አለ። ያን ጊዜ ነቢዩ ምን አለው? ያ ሰው አንተ ነህ። ምን አለው? ተናገሩ። ምን አለው? ያ ሰው አንተ ነህ። ምን የሰራው? ግፍ የሰራው። በቃ የቤተክርስቲያን ድምፅ ማለት ይሄ የእኛ ድምፅ መሆን ያለበት ግፍ የሚሰሩ ሰዎችን ያ ግፈኛው አንተ ነህ፣ ያቺ ግፈኛዋ አንቺ ነሽ ማለት ካልቻል እየሞትን የምንበዛበት ምንም አይነት ታሪክ የለም ከመጥፋት ውጭ። ምናልባት በእነዚህ 10 ዓመታት ውስጥ ስንት ሚሊዮን ሰው ኦርቶዶክስ እንደሞተ እናንተ ታውቁታላችሁ፣ ዓለምም ያውቃል። ስንት ባለማህተብ፣ ስንት መነኮሳት፣ ስንት ካህናት፣ ስንት ዲያቆናት። ለምን? ያ ሰው አንተ ነህ ግፈኛው የሚል ስለጠፋ ሁላችንም ተመሳስለን ስለምንኖር ማለት። ስለዚህ የነቢያት ስብከት ዳዊት ባለስልጣን ነው፣ ለዳዊት ፖለቲካ ነው፣ ለነቢያት ግን አገልግሎት ነው። እየሰማችሁ ነው? ይሄ አንደኛው የመጽሐፍ ቅዱስ ማስረጃ ነው። ሁለተኛ ለድሆች መቆም፣ ግፍን መቃወም። በዚህ በትንቢተ ሚልክያስ ምዕራፍ 2 ላይ እንዲህ ይላል። ነቢዩ ሚልክያስ ሕዝቤን እንዲህ ይሏችኋል፣ በሕዝቤ ላይ የሚነሱት የሚለብሱትን ልብስ ይገፋሉ በማለት ባለስልጣኖች ይናገራል። ታዲያ ይህ ነቢይ የነቢያት መቆም ለፍትህ እንጂ ለፖለቲካ ስላልሆነ ወደዚያ ግፍ ወደሚፈጽመው ሄደና ምን አለ? የሕዝቤን ልብስ ትገፋላችሁ፣ ሕዝቤን ታራቁታላችሁ፣ ሕዝቤን ትገፋላችሁ፣ ሕዝቤን ትጨቁናላችሁ ብሏችኋል እግዚአብሔር አለ። ማን? ነቢዩ ሚልክያስ። ለነቢዩ ሚልክያስ ምንድን ነው? አገልግሎት
የእግዚአብሔር አገልግሎት፣ የእውነት አገልግሎት፣ የክርስትና ኑሮ ለእነዚያ ለሚባሉትስ ለእነሱ ፖለቲካ፣ እነሱ ወንጌል መስበክ እኮ አይጠበቅባቸው። እውነትን መቃወም የእኛ ድርሻ ነው። እነሱ ደግሞ እኛ ሐሰትን ስንቃወም እነሱ ደግሞ እውነትን ይቃወማሉ። እኛ ጽድቅን ስናንጸባረቅ እነሱ ደግሞ ኃጢአትን ያንጸባርቃል። አሁን ችግሩ እነሱ አስቀደሙና እኛን እንዳንናገር አደረጉን። በተለያየ ምክንያት በጥቅምም በዘረኝነትም በተለያየ ምክንያት አፋችን ታፈነና ቄሱም ዝም መጽሐፉም ዝም ይባላል። ባለው ብሂል ሰምታችሁ ተሆነ ለንባብ ቀርቦ ነው የሚያነበው። ቄሱ ሊያነብ ቀርቦ ማንበብ አቃተው። መጽሐፉ ቀርቧል፣ ቄሱ ማንበብ ሲያቅተው ቄሱም ዝም መጽሐፉም ዝም ይባላል። እንዲህ አይነት ታሪክ ገጥሞን ነው እንጂ መጽሐፍ ቅዱስ በተደጋጋሚ ይነግረናል። እንዲሁም ትንቢተ ኤርምያስ ምዕራፍ 7 ቁጥር 6 ላይ እንዲህ ይላል። በቤተ መቅደስ ደጃፍ ላይ ቆሞ የነገሥታቱን የካህናቱን ግፍ ሲያጋልጥ ኤርምያስ እንዲህ ይላል፣ ሕይወቱን አደጋ ላይ ጥሏል። እርሱ የተናገረው የፖለቲካ ፕሮግራም አልነበረም። ይልቁንስ በእግዚአብሔር ቤት ላይ በሙታናቸው ላይ እንዲህ ብሎ ይናገራል፣ ያጋልጣቸዋል ማለት ነው። ምክንያቱም እነሱ ግፍ እየፈጸሙ ስለነበረ ያንን የእነሱን ግፍ ነው ይሄ ነቢይ የሚናገረው። ራሱን ለምን አጋልጧል? ለሞት፣ ለስራት፣ በድንጋይ ለመወገር፣ ለብዙ መከራ አጋልጧል። እሱ ግን እውነትን ተጋፍጧል ማለት። ስለዚህ የነቢያት ስብከት ከመጀመሪያ የጀመራችሁ ስትመለከቱ ለእውነት ነው የቆሙት። ለምሳሌ እስቲ አክዓብና ኤልዛቤልን አስቧቸውና በእነሱ ዘመን ማን ነበረ? ነቢዩ ኤልያስ። ማንን ነው የሚቃወመው? አክዓብን። ቅድም ልጆቹ ሲዘምሩት የነበረ ላይ አክዓብ ምን ሰራ? ናቡቴን ገደለ። በምን? በግፍ። በዚህ ምክንያት ናቡቴን ልትገድል አይገባህም ብለው ነቢያት ተቃወሙ ያንን እውነት። በተለይ ኤልያስ በአደባባይ ላይ ቆሞ እነ ኤልዛቤልን እነ አክዓብን ዘለፋቸው። እነሱ ደግሞ የለም ይሄ እስራኤልን የሚያውክ አሉት። ለባለስልጣኑ እንዲህ አይነት እውነት ሊከፋቸው ይችላል። ለክርስቲያን ግን ይህን እውነት ካለመድ ነው። እርግጠኛ ሆኜ ልንገራችሁ፣ አሁን እኛ እዚህ አለን፣ አዎ አለን። ግን ቤተ ክርስቲያን በየቀኑ ክርስቲያኖች በየቀኑ አብነት ትምህርት ቤቱ በየቀኑ በአንድ ዓመት 85 አብነት ትምህርት ቤት ከተዘጋ በእነዚህ 20 ምናምን ዓመታት ስንት አብነት ትምህርት ቤት ተዘግተዋል? ስንት ካህናት? የአብነት ትምህርት ቤት ማለት ካህናት የሚወለዱበት ማለት። ስለዚህ በቅርብ ዓመታት ውስጥ ቆመን አይደለም የምናስቀድስበት ቤተክርስቲያን አለች የሚባልበት ደረጃ እንደማንደርስ ስም አጠራሯ ወደ መረሳት እንደሚመጣ እርግጠኛ ሆኑ። ብዙ ጊዜ እዚያ ኢትዮጵያን አይተነዋል። ረጅም ጣፍ እያወሩ በየቦታው በቃ ተዋሂዶ አትበጠስም ብዙ ተዘምሯል። ግን ያጣፋ አላዳናትም። የሚያድናት ሁሉም ሰው አንድ ሆኖ እውነትን መጋፈጥ፣ አትግደሉን ማለት፣ አትሰሩን ማለት፣ ቤተክርስቲያንን አታቃጥሉብን ማለት ካልቻል ተሰብስበን ብቻ ስለዘመር ስላጨበጨም እልል ስላል አይ አይደርስብንም ስላል የምንሻገረው ነገር እንደሌለ ይህ ቃል ሁልጊዜ በሚናችሁ ውስጥ ያዙት። ብዙ ተሞክሯል፣ ብዙ አይታችኋል። እዚህ ሆናችሁ ተመልክታችኋል። ለምሳሌ እኔ ደብረ ብርሃን እያለሁ በጣም ትልቅ ጉባኤ ተሰርቶ ብዙ ጧፍ አብርተናል። ግን ያንን ህዝብ ያልወራው ጧፍ አላደረም። ለአንድ ቀን ነው አብርቶ የተበተነው። ከዚያ በኋላ ህይወቱ ተቆይቷል። ስለዚህ የቤተ ክርስቲያን አስተምሮ ይህንን ነገር በሙሉ መለማመድ ያስፈልጋል። ለምሳሌ እንደው መድኃኔዓለም ኢየሱስ ክርስቶስ ሰው ሆኖ ሥጋ ለብሶ እዚህ ምድር ላይ ሲመጣ ፖለቲከኞችን ተቃውሟል። አሁን ክርስቶስ ፖለቲከኛ ነው የሚባለው? የሰማይ ንጉሥ፣ የምድር ንጉሥ፣ ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ እንዲህ ይላል የማቴዎስ ወንጌል ምዕራፍ 23 ላይ ምዕራፍ 23 ላይ ራሱ ባለቤቱ እንዲህ ይላል፣ እናንተ ግብዞች ጸሐፎችና ፈሪሳውያን በውጭው በሰው ፊት ጻድቃን ትመስላላችሁ፣ በውስጣችሁ ግን ግብዝነትና አመፅ ሞልቶባችኋል። በጊዜ የነበሩትን ባለስልጣን እኮ ነው። እናንተ አመፅ ሞልቶባችኋል፣ ለሰው ስትታዩ ጻድቃን ትመስላላችሁ፣
አላቸው። አሁን ፖለቲካን ተቃወመ? አዎ። ለምን? ኃጢአት ስለሰሩ፣ በማስመሰል ስለኖሩ፣ ከጽድቅ ስለወጡ ተቃወማቸው። ግን ከዚያ ፖለቲካ ፈልጎ አይደለም ያን እውነት ሲቃወም የነበረው። ለምን? እውነትን መቃወም የክርስትና ኑሮ ነው። እንዳልኳቸው ነው የሰበክናቸው። እኛም ቀደም ብለው የሰበኩን እንዲህ አይነት የነቢያቱ ቃላት የመጽሐፍ ቅዱስ የነቢያቱ የሐዲሳቱ የሊቃውንቱ ሞልተው ዝም ብለው ብቻ ተመሳሳይ ጥቅስ ቀኝን ሲመታው ግራህን አዞረለት፣ አንድ ምዕራፍ ሲለምን ሁለት ምዕራፍ ይድለት እየተባለ ኖረ። ዛሬ ገየራ አዘጋጅተው ካልሰለምክ እያሉ በአደባባይ አረዱ። አላያችሁም? ሚዲያ ላይ ሕፃናቶችን ሲያሰልሟቸው አላያችሁም? በአደባባይ በ40 በ60 ቁጥር ያላቸው ሕፃናትን እንደዚህ ቅድም እንደጀመሩ ትንሽ ሕፃናትን ሲያሰልሟቸው ገጀራ ይዘው ያንን እውነት ነው በደንብ ማወቅ። በዚህ ጉዳይ ላይ በደንብ መነጋገር ያለብን እና መጽሐፍ ቅዱስ በተደጋጋሚ ወንጌልን ብንመለከት፣ የቅዱስ ጳውሎስን መልእክት ብንመለከት፣ የነቢያትን ትንቢት ብንመለከት፣ በአጠቃላይ የነቢያት ትንቢት ክርስቶስ ይመጣል አንዱ ትንቢታቸው ነው። ግፍን መቃወም ሌላው አስተምሯቸው ነው። እነ ኢሳይያስ በመጋዝ ተሰንጥቀው የሞቱት በዚሁ ምክንያት ነው። እነ ኤርምያስ በድንጋይ ተወግረው የሞቱት በዚሁ ምክንያት ነው። እነ ዳንኤል ለአንበሳ ጉድጓድ የተጣሉት እውነት በመናገራቸው ነው። ሰለስቱ ደቂቅ የምንላቸው ሁልጊዜ የምንነግራቸው እነዚያ ሦስቱ ወጣቶች እሳት ውስጥ የተጣሉት ማንን በመቃወማቸው ነው? ናቡከደነፆርን በመቃወማቸው። ትንቢተ ዳንኤል ምዕራፍ 3 አነቡት። በመቃወማቸው ለጣዖት አንሰግድም በማለታቸው፣ ይህ ሐሰት ነው በማለታቸው። እውነት ያስገድላል፣ ያሳስራል፣ ያስጠላል፣ ብዙ ነገር ያደርሳል። ግን እውነት ነው። የነቢያቱ ጉዞ ነው። ያንን ጉዞ ለቀን በመንገድ ላይ ከዚያ መንገድ ስለወጣን እንደምታውቁት ብዙ ችግር ላይ ያለን። ስለዚህ የነቢያት ስብከት ፖለቲካ አልነበረም። ለግብ መቆም፣ ኃጢአትን መቃወም፣ እውነትን መግለጥ፣ ክርስቶስን መስበክ፣ እግዚአብሔርን ለዓለም ማስተዋወቅ፣ ክርስትናን በዓለም ላይ መስበክ፣ በዚያ ክርስትና ኖሮ መሞት፣ ሞቶ ደግሞ ሕይወትን ማግኘት ነበረ። ይሄ በመጽሐፍ ቅዱስ ያለ ነው። ዛሬ እኛ ባለንበት ዘመን ለምሳሌ ምን አይነት ይሄ አሁን ህዝቡ በጅምላ ነው አይደል እየተገደለ ያለው? ነው አይደለም? ተናገሩ። በጅምላ ነው አይደለም? ሕፃን አይልም፣ አረጋዊ አላለም፣ ካህን አላለም፣ መነኩሴ አላለም፣ ወይንም አረጋውያን ትንንሾች፣ ወንዶች፣ ሴቶች አላለም። ሁሉንም ነው። ይሄ ለምን ሆነ ካላችሁኝ መጽሐፍ ቅዱስ አንስቼ ልንገራችሁ። እንዲህ አይነት የጅምላ ጭፍጨፋ የሚፈጸምበትን መጽሐፍ ቅዱስ ምን ብሎ እንደሚነግረን ከመጽሐፍ ቅዱስ ላይ አንስቼ ልንገራቸው። አንደኛ የማቴዎስ ወንጌል ምዕራፍ 2 ቁጥር 6 ላይ ስታነቡት የፖለቲካና የስልጣን ፍላጎት በጅምላ ያስከትላል። ሰዎች ስልጣናቸውን ላለማስነካት ህዝቡን በጅምላ ያስገድሉታል፣ ይገድሉታል። እየሰማችሁ ነው? ለምን ሲሉ? ለስልጣናቸው ሲሉ። እዚህ ወንጌል ላይ ስታነቡት ምን ይላል? ንጉሥ ሄሮድስም ሰምቶ ደነገጠ። ምንድን ነው የሰማው? የክርስቶስን መወለድ። ንጉሥ ሄሮድስ ምንድን ነው? ክርስቶስ በተወለደበት ዘመን የነበረ ንጉሥ። ስለዚህ ሰብአ ሰገል መጡና የአይሁድ ንጉሥ የት ነው የተወለደው? ኮከቡን አይተነዋል፣ ልንሰግድለት ከሩቅ መጥተናል ብለው ሲነግሩት ይህንን ሰምቶ ደነገጠ። እንደውም መላዋ ኢየሩሳሌም ታወከች። ከዚያም በኋላ ምን አለ? ይህ ንጉሥ ነቢያትን ሰበሰበ። ክርስቶስ ወዴት ይወለዳሉ አላቸው። በቤተልሔም አሉት።
በዚህ አካባቢ ያሉትን በሙሉ ሕፃናት መቼስ ይህን ታሪክ ታውቁታላችሁ። ከ2 ዓመትና ከዚያ በታች ያሉትን እንዲህ ይላል አነብላችሁ። በቤተልሔም በአውራጃው የነበሩትን 2 ዓመት የሆናቸውን ከዚያ በታች የነበሩትን ሕፃናት በሙሉ እንዲገደሉ አዘዘ። 244,000 ሕፃናት በዚህ ምክንያት ተገደሉ። ይህ የት ላይ ነው ያለው? መጽሐፍ ቅዱስ ላይ። ሴራው ምንድን ነው? የፖለቲካ ሴራ ብቻ። ሰዎች በዚህ ምክንያት ይገደላል። አሁን ኢትዮጵያ ላይ እየሆነ ያለው እውነታዊ ነው። ቄሱም መጽሐፉም ዝም ይበል እንጂ አንዱ ህዝቡ እያለቀ ያለበት ሁኔታ በዚህ ምክንያት የቤተልሔም ሕፃናት ዕጣ ፈንታ ነው አሩሲ ላይ የደረሰው። ታዲያ አሩሲ እዚህ ያለው ህዝብ ምን ያውቃል? ምንም አያውቅም። አገሩን እስቲ እንደው እዚያ የምታውቁት ሰዎች እስቲ ያስቡ። አርሶ ቆፍሮ ሸምቶ ከመኖር ውጭ ምን ያውቃል? ትግል ውስጥ የለ፣ ውጊያ ውስጥ የለ። በየቀኑ ይገደላል። በዚህ ዓመት ብቻ 5 ጊዜ በአዋጅ ተገድሏል። በአንድ ዓመት ውስጥ እዚያ እኮ የተፈናቀሉትን ሄዳችሁ ብታዩት፣ እኔ እድሉ ገጥሞኝ አይቻቸዋለሁ። ግማሾቹ የዛሬዎቹን ሳይሆን ቀደም ብለው የተፈናቀሉ ከዶዶላ የተፈናቀሉትን፣ ከግንደ በረት የተፈናቀሉትን፣ ከአምቦ የተፈናቀሉትን፣ ከወለጋ የተፈናቀሉትን አይቻለሁ። ደብረ ብርሃን ላይ ሄዳችሁ ዛሬም ቪዲዮ ላይ ይለቀቃል፣ ይሁት። ያ የአማረ ቤት የነበራቸው እነዚህ አርሰው ቆፍረው ሰው አበድረው ከሰው ጋር ተወዳድረው የሚኖሩት በአንድ መጋዘን ውስጥ ተሰብስበው እዚያው ሜዳው ላይ እየተኙ እዚያው ሜዳው ላይ እያበሰሉ ልብሳቸው እዚያው ላይ ጭቃ ሆኖ ሰውነታቸው ካፈሩ ጋር ተመሳስሎ እንጀራ ይዘን ስንሄድ ሰልፍ ይዘው ሳህን ይዘው እየጠበቁ እነዚያ ብዙ ምርት የሚያመርቱት ይሄ ነው ያለው ሁኔታ። በምን ምክንያት ተባለ? አንዱ ቅድም በነገርኳቸው የመጽሐፍ ቅዱስ ቃል በፖለቲካና በባለስልጣን ሴራዎች ህዝብ ይገደል። ይሄ ከጥንቱም የነበረ ክርስቶስም የተሰደደው በዚህ ምክንያት ነው። ዘካርያስ ቅድም የነገርኳቸው ቤተ መቅደሱ ላይ የታረደ በዚህ ጊዜ ነው። ዮሐንስን እንዳሸሸ ሲሰማ ነው ቤተ መቅደሱ ላይ ሄደው በዚያው በቤተ መቅደሱ አርደውት የሄዱት። ያ ዘመን እጅግ የክፉ ዘመን ነበረ። ዛሬ ደግሞ ከዚያኛው እጅግ ይከፋ ነው ማለት ነው። አንዱ ይሄ ነው። ሁለተኛ ህዝብ ለምን ይገደላል ካላችሁን፣ የጥላቻ ርዕዮተ ዓለም ኦርቶዶክስን አይወድም። ታውቃላችሁ? ታውቃላችሁ? ዓለም ኦርቶዶክስን አይወድም። በየትኛው ዓለም ብትሄዱ በተለይ ኦርቶዶክስ ለምን አይመችም? ለብዙ ነገር እነሱ ለሚያስቡት ነገር ስለማይመች በዓለም ላይ ኦርቶዶክስ የተጠላ። ዓለም ዘፈን ይፈልጋል፣ ኦርቶዶክስ አትስፈኑ ትላለች። ዓለም በጣም ብዙ የሚፈልገው ነገር አለ እንደምታውቁት። ያንን ደግሞ ሃይማኖት ትቃወማለች። ስለዚህ በዓለም ላይ የተጠላች። ባለስልጣን ይጠሏታል፣ ፖለቲከኞች ይጠሏታል፣ ዓለም በሙሉ ይጠላታል፣ መናፍቃን ይጠሏታል። በዚህ ሃይማኖት ውስጥ የሚኖሩ በሙሉ ዕለት ዕለት እየተገፉ ዓመታትን አሳልፈዋል። ዛሬም አሉ፣ ነገ ሊቀጥል ይችላል፣ አናውቅም። 3ኛው መቶ ከገንዘብ ላይ ብትሄዱ ያ ሁሉ ሰማዕታት በሺህ የሚቆጠር በቀን የታረዱት በዚሁን በዓለም የሃይማኖት ጥላቻ። መጽሐፍ ቅዱስ እንዲህ ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት ለእርሱ እንዳይኖር ታውቃላችሁ ይላል። ስለዚህ ወንድሙን በሚጠላ ሰው፣ ነፍሰ ገዳይ በሆነ ሰው ብዙ እናቶች፣ ነፍሰ ጡር እናት ልጇን በሆዷ ውስጥ እንደተያዘች በጩቤ ተተርትራ ተገላለች። እኔ ሳምንት ዕለት እንቤ መጥቶ ስለነበረ ዛሬ ምንም ማለት ነው። ያንን አይታችኋል። የሰው ልጅ እየተዘቀዘቀ ተሰቅሏል። የሰው ልጅ በኢሳይያስ ዘመን በብሉይ ኪዳን እንደነበረው
በመጋዝ ተሰንጥቀዋል፣ በመኪና ተጎትተዋል፣ በጅምላ ተቀብረዋል። ሕፃናቶች እናት አባታቸው እያዩ ተገድለዋል። እናት አባት ቆሞ እያሉ ልጆች ሕፃናት ተገድለዋል። ምን ያልሆነ ነገር አለ? ይህንን መቃወም እውነት፣ አለመቃወም ደግሞ ኃጢአት። ባለመቃወማችን ሁሉም ሰው ንስሐ መግባት ብቻ ካልሆነ ያንን ድምፅ ደግሞ ወደ ፈጣሪ መጮህ ካልሆነ እንዲህ አይነቱ ግፍ እንዲሁም ሶስተኛ ልንገራችሁ የመጽሐፍ ቅዱስ ቃል ለምን ሕዝብ በግፍ ይሞታል ካላችሁኝ ገንዘብ የሚወዱ ወይንም ስልጣንን ገንዘብን የሚወስዱ ሴረኞች ባለስልጣን ሕዝብን ይገላሉ። መጽሐፈ ነገሥት አንደኛ ነገሥት ምዕራፍ 21 ላይ የናቡቴ ወይን ቦታ ለመውረስ አክዓብ የፈጸመው ሴራ የዚህ ምስክር ነው። አክዓብ ናቡቴን የገደለው በአንድ ምክንያት ነው። ምን ብሎ ነው? ወደ ቤቱ ገብቶ ያዝን ጀመር ይላል። ኤልዛቤል መጣችና ለምን ታዝናለህ አለችው። የናቡቴን የርስት የወይን ቦታውን መውረስ ፈልጎ ጠይቆት እምቢ እንዳለ አይሆንም ብሎ እንደከለከለው ነገራት። ይሄማ ምን ያሳዝናል? አንተ አዋጅ አውጅ አለችው። ይሁን እንግዲህ መንግስት ሲያል አዋጅ አውጅ ምን ናቡቴ መንግስትን ተሳድቧል አለችው። ከዚያም በኋላ ሰዎች ታወጁ። ናቡቴ መንግስትን እንደሰደበ ርስቴን አልሰጥም ብቻ ነው ያለው፣ ወይኔን አላስነካም ብቻ ነው ያለው። ምንም ያለው የለም። መጽሐፍ ቅዱስ ስለማይዋሽ የተባለውን በሙሉ ጽፎልን እናገኘዋል። ግን በሐሰት የሐሰት ጾም አሳውጃ አዋጅ አሳውጃ ንጉሥን ተሳድቧል ብላ ያለምንም በደሉ ያለምንም ኃጢአቱ በገንዘብን በመውደድ በአክዓብና በኤልዛቤል በዚያው በወይኑ ቦታ ውስጥ ደሙ ፈሶ እንዲገደል አድርጋለች። ስለዚህ ዛሬም በዚህ እንደዚህ አይነት የሚሞቱ በጣም ብዙዎች ናቸው፣ ቁጥራቸው እጅግ ብዙ። ስለዚህ ይሄንን በሙሉ የመጽሐፍ ቅዱስ ሐሳብ ብንመለከት ብንተነትነው ብናሰፋው ብናነሳው በጣም ብዙ ማንሳት ከአቤል ጀምሮ ቅድም እንደነገርኳችሁ እስከ ዘካርያስና አሁን እስካለንበት ብናነሳው ተነስቶ የማያልቅ ግፍ በመጽሐፍ ቅዱስ ተጽፏል። ከመጽሐፍ ቅዱስ በላይ ደግሞ በእኛ በዘመናችን ተፈጽሟል። ይሄ ምን ማድረግ አለብን ነው መፍትሄው። አሁን ለምሳሌ እኛ እንደዚህ እንደ ደብረ ራሱ ምን ሰበካ ጉባኤ በጣም እናመሰግናለን። ራሱ ለዚህ መድረክ ከፍቶ የዳመቻችቶ ተወያይቶ እንደዚህ አይነት ግንዛቤ እንዲሰጥ እዚህ መድረስ በራሱ ቀላል እንትን አይደለም። መፍትሄው ምንድን ነው? እንግዲህ መጽሐፍ ቅዱስን ብንጠቅሰው በዘመኑ እውነተኛ ሰዎች ተገኝተው እውነትን ገልጸው ሐሰትን ተቃውመው ሰማዕትነት ተቀብለውበታል። በእኛ ዘመን ለሚፈጸመው ግን አሁን ያለው ይችን ቤተ ክርስቲያን በየቀኑ የምትነደውን በየቀኑ እየተዘጋች ያለችውን በየቀኑ አንድ እውነታ ብነግራችሁ 4-5 ወረዳዎች ቤተ ክርስቲያን የሚባል የሌለባቸው በሙሉ የተዘጉ። ለምሳሌ እኔ በአምቦ ሀገረ ስብከት ሰራ ነበረ 8 ዓመት ታወቃችሁት። ጼዴንያ ነበርኩ፣ ወራጅ መድኃኔዓለም ነበርኩ፣ ፊልዶሮ ነበርኩ፣ አዲስ ዓለም ነበርኩ። በዚያ ወረዳ ብቻ እኔ በነበርኩበት ዘመን አንድ ወረዳ ላይ 28 ቤተክርስቲያን ተዘግቷል። ዛሬ ስንት እንደደረሰ አላውቅም። ስለዚህ በዚያ አካባቢ ላይ ብትሄዱ ክርስትና መነሳት ፈልጎ ሊያገኝ ይችላል። ህዝቡ አይደለም ኃጢአተኛ። ህዝቡ አብሮ መከራ የሚቀበል ነው። ቅድም እንዳልኳቸው በብዙ የተጠነሰሰ የሃይማኖት ጥላቻ ያለባቸው፣ የፖለቲካ ሰር ያለባቸው፣ የዘረኝነት ጥግ ያለባቸው፣ ህዝብ ማጥፋት የሚፈልጉ ኦርቶዶክስ ማጥፋት የሚፈልጉ ሰዎች በሚሰሩት ብዙ ነገር ተፈጽሟል። ስለዚህ አሁን ላለንበት ቅድም ሰበካ ጉባኤው ያቀረበው እንዳለ ሆኖ መፍትሄው ምንድን ነው? ምን እናድርግ ካላችሁኝ ነጥቦችን ብቻ ላንብላችሁና ልጨርስ። መፍትሄው ምንድን ነው? ምን እናድርግ? ምን እንስራ ካላችሁኝ
ነጥቡ አንደኛውና የመጀመሪያው ማድረግ ያለብን ርዕሱን ብቻ ነው፣ መፈላለግና መገናኘት። እስቲ በሉት ምን ማለት ነው? በየቤታችሁ፣ በየመስሪያ ቤታችሁ፣ በየአካባቢያችሁ፣ በያላችሁበት መፈላለግ። ምን እናድርግ? የኦርቶዶክስ ቤተክርስቲያን እየነደደች ነው። ኦርቶዶክሳውያን እየሞቱ ነው። ገዳማቷ እየተዘረፉ ነው። አድባራቷ እየነደዱ ነው። ምን እናድርግ? መፈላለግ አንዱ መፍትሄ ይሄ ነው። መጽሐፍ ቅዱስ ብሰጣችሁ ደስ ይለኛል። ሁለተኛው መጽሐፍ ቅዱስ ማስታወሻ የሚጽፍ ካለ ዕብራውያን ምዕራፍ 10 ቁጥር 21 24 ላይ ያነቡት። ቅዱስ ጳውሎስ ይህንን እንዴት አድርጎ እንደገለጸው እዚያ ላይ ታገኙታላችሁ። ሁለተኛው አንድ ድምፅ መሆን። እስቲ በሉት ስንት ድምፅ መሆን? አሁን ስንት ድምፅ ነው? በጣም ብዙ ነው አይደል? በጣም ብዙ ድምፅ ነው። እኛ እንኳን ሰባኪዎቹ አንድ ድምፅ አይደለም። እኛ እንኳን አገልጋዮቹ አንድ ድምፅ አይደለም። በጣም ብዙ ነው። ምእመኑም አንድ ድምፅ አይደለም። ቤተክርስቲያንም አንድ ድምፅ አይደለም። በጣም ብዙ ድምፅ ነው። ስለዚህ መፍትሄው ምን መሆን ነው ሲባል ለቤተ ክርስቲያን አሁን ለተደቀነው የኦርቶዶክስ አደጋ አንድ ድምፅ መሆን። ለዚህ ደግሞ መጽሐፍ ቅዱስ ልስጣችሁ። ፊልጵስዩስ ምዕራፍ 3 ቁጥር 13 ላይ አነቡት። ቅዱስ ጳውሎስ አንድ ድምፅ ምን ያህል ጥቅም እንዳለው በዚህ ላይ ገልጾ እናገኘዋለን። ሶስተኛው በአንድ አጀንዳ መጠመድ። በስንት አጀንዳ? በስንት አጀንዳ? አሁን የኛ አጀንዳ ብዙዎች ናቸው እንደምታውቁት ነው። ለእያንዳንዱ ቤት አጀንዳ፣ በእያንዳንዱ ቤት አጀንዳ ተሰርቶለታል። ምን የሚል? አንዱ አንዱን እንዳያምነው እኔ የሆነ ነገር ብል አባኮ ይህን ማለት ነው የፈለጉት የሚል ሰምቶ የሚተረጉም ተርጉሞ የሚሰማ ትውልድ እኮ ተፈጥሮ እዚህ ፊት ለፊት የተነገረውን ከመስማት ይልቅ እቤቱ ውስጡ ተርጉሞ የሚሰማ አንድ ነገር ብትሉት አይ እንዲህ ማለት እኮ ነው የተፈለገው የሚል ትውልድ ለየግሉ አጀንዳ እንዲኖረው በየቤቱ አጀንዳ እንዲኖረው ተፈጥሮበታል። ለዚህ ነው መግባባት ያልቻልነው፣ መፈላለግ ያልቻልነው፣ አንድ ድምፅ መሆን ያልቻልነው። ለምንድን ነው ከተባለ በአንድ አጀንዳ ላይ ስላልተደመጠ። በአንድ አጀንዳ ማለት በኦርቶዶክሳዊ አጀንዳ ላይ በምትነደው፣ በሚገደሉት፣ በሚታረዱት፣ በምትቃጠለው፣ በሚወድሙት፣ በሚዘረፉት አብያተ ክርስቲያናት ላይ አንድ አጀንዳ ማለት ነው። በዚያ ውስጥ ስንሄድ ግፍን በሙሉ ስለምናገኘው ማለት ይሄን መጽሐፍ ቅዱስ ልስጣችሁ ማስታወሻ ለምትይዙ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 6 እና ፊልጵስዩስ ምዕራፍ 3 ቁጥር 13 ላይ በድጋሚ ያነቡት። አራተኛ ቅድሚያ ለዚህ መስጠት ለአገልግሎቱ። ለምኑ? ለአገልግሎቱ፣ ለሃይማኖቱ፣ ለቤተ ክርስቲያኗ መከራ እየደረሰባት ላለው ቅድሚያ የሚባል ነገር አለ። መጀመሪያ መሰጠው። እስቲ በሕይወታችሁ ውስጥ ለራሳችሁ በየቀኑ ዕቅድ ስታወጡ ይህንን ቅድሚያ መፈጸም አለብን የምንለው አይደል? አሁን እኛ ያለነው መከራ ውስጥ ነው። ቤተ ክርስቲያኗ አደጋ ውስጥ ስለሆነች ቅድሚያ መስጠት። መጽሐፍ ቅዱስ ልስጣችሁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 23 ላይ አነቡት። እያነበብኩላችሁ ብሄድ እዚሁ ስለምናደር ብዬ ነው። አምስተኛ መናበብና መተሳሰር። መናበብ፣ መተሳሰር። አያችሁ አሁን ከላይ ስንፈላለግ አንድ ድምፅ ስንሆን በአንድ አጀንዳ ስንጠመድ ከዚያ ወዲያ ምን ልንል ነው? ልንናበብ ነው አይደል? ልንተሳሰር ነው። ምክንያቱም ድምፃችን አንድ ነው፣ ዓላማችን አንድ ነው፣ እየተፈላለግን ነው። ስለዚህ መናበብ ይቻላል፣ መተሳሰር ይቻላል። ያስ ከሆነ ይሄ ማለት አሁን ስለ መንፈስ ብቻ ደግሞ አለ። ለምሳሌ አሜሪካ ላይ ያለው ኦርቶዶክሳዊ ቤተክርስቲያን በሙሉ አንድ ድምፅ ሆኖ ለዚያች ቤተክርስቲያን እስካላሰማ ድረስ እኛ ብናስቀድስም እኛ ዛሬ እዚህ ምንም ባይኖርም እንኳን ነገ አገር ቤት መሄዳችን አይቀርም። ለማንኛውም እዚያ ስንሄድ የማናገኘት ቤተክርስቲያን እየተፈጠረች ነው። ስለዚህ ይህንን በቤታችሁ መውሰድ። ስድስተኛ የግል አጀንዳን ማራቅ። የመጽሐፍ ቅዱስ ክፍል ልስጣችሁ። ፊልጵስዩስ ምዕራፍ 2 ቁጥር 3 ላይ ያነቡት። የግል አጀንዳን ማራቅ። የግል አጀንዳ የሚባሉ በተለያየ ምክንያት የሚመጡ በሰዎች ሊመጡ ይችላሉ፣
በሰዎች የሚሰጡ እኛ የግል አጀንዳ እንዲኖረን በየግላችን እንድንጠመድ አንዱ ለአንዱ እንዳያስብ አንዱ አንዱን እንዳይደግፈው አንዱ የአንዱ ሐዘን ተካፋይ እንዳይሆን በየቤቱ የግል አጀንዳ አለ። ያንን ማራቅ ያን ጊዜ ይህንን ማድረግ ስንችል ብዙ ነገሮችን ማድረግ ይቻላል። ሌላው መረዳዳት ገላትያ ምዕራፍ 6 ቁጥር 2 ላይ ይሁት መረዳዳት። እነዚህ በሙሉ የመጽሐፍ ቅዱስ ክፍሎች የሚነግሩን ኦርቶዶክሳዊ በዚህም ለምሳሌ እስቲ ሐዋርያትን አስቧቸው። ይህ አሁን የሐዋርያትን ጾም ስንጾም ልክ ወንጌልን ሊሰሙ ሲወጡ እኮ ወነበሩ ዓመተ ፍጽምተ በኢየሩሳሌም በኢየሩሳሌም 1 ዓመት በህብረት አስተማሩ ነው። የመጀመሪያ ስራ እንደሚሰሩት በህብረት አንድ ሆነው ማስተማር፣ በኢየሩሳሌም አካባቢ ያለውን መስበክ። ከዛ በኋላ በዓለም ላይ ሲዞሩ ድምፃቸው አንድ ነው፣ ዓላማቸው አንድ ነው፣ አገልግሎታቸው አንድ ነው፣ አጀንዳቸው አንድ ነው፣ ጉዟቸው በሙሉ አንድ ነው። ስለዚህ 12ቱ በዓለም ላይ አበሩ። ዛሬ ከ40,000 በላይ ካህናት ነው ያለው በኢትዮጵያ ኦርቶዶክስ ቤተክርስቲያን ከ40,000 በላይ። አዲስ አበባ ብትሄዱ አንድ ደብር ላይ እስከ 300 ሰራተኛ አለበት። ግን ምን ዋጋ አለው? የቁጥሩ መብዛት ለውጥ ካልመጣ የሚሞተውን ማዳን መከላከል ካልቻል 12ቱ ዓለምን ዞረው ሲሰብኩ ዓለምን ሲያድኑ ምን ሰራ? እንደውም እዚህ ሀገሩን ጥሩ ነው። አንድ ደብር ላይ አንድ ካህን 2 ካህን ያለው መገፋፋቱም የለም፣ ይሻላል ቢያንስ። እዚህ ሀገር ግን 3 ከሆነ አብሮ መኖር አይችልም፣ ወዳንም የሚለያዩ የቤተክርስቲያን ፈተና ብዙ ነው። ስለዚህ እነዚህን የመጽሐፍ ቅዱስ ክፍሎች ብትመለከቷቸው እንደው ሌላ መጨረሻ ውጫዊ አጀንዳዎችን እንዲህ ማለት ውጫዊ አጀንዳዎች ይህን ላንብላችሁ። ውጫዊ አጀንዳ ማለት ከቤተ ክርስቲያን ጉዳይ ውጭ ትኩረታችን ለመስረቅ የሚሰጡ ብዙ አጀንዳዎች ስላሉ እነዚያን አጀንዳዎች እንዲህ ማለት ምን ይላል መጽሐፍ ቅዱስ? ሁለተኛ ቆሮንቶስ ምዕራፍ 6 አንደኛ ቆሮንቶስም ምዕራፍ 6 ቁጥር 23 ላይና ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 13 ላይ ከሚያምኑ ጋራ በማይመች አካሄድ አትጠመዱ፣ ጽድቅ ከአመፃ ጋር ምን ተካፋይነት አለው? ብርሃን ከጨለማ ጋራ ምን ህብረት አለው ይላል። የኛ ህብረት ያልሆኑ ከኛ ጋር የማይገናኙ በምንም አንካፈላቸው ነገሮችን ማቆም ከቻል እችን ቤተ ክርስቲያን አሁን እዚህ ሀገር ያለነው በራሱ እዚያ ለተሰደዱት አሁን እኛ እዚህ ምግብ ተርፎን የምንጥለው ብዙ እኔ ራሴ ብዙ ጊዜ አትጣሉ ብዬ አስተምራለሁ፣ ግን ቤት እየመጣ እጥላለሁ። የማረገው ቦታ አጥቼ ነው። እኔ ባይመጣ ነው ደስ የሚለኝ። ይህንን እያሰባሰብን ለተራቡት ለምሳሌ እኛ ከምንጥል ከምንገፋ ቀንሰን ትንሽ አዘጋጅተን የምንችለውን ብቻ ተጠቅመን ሌላውን ግን ለእነሱ ብንደርስ ብዙ ነው ጥቅሙ። ስለዚህ ይህንን እንደ ሀሳብ ውሰዱት። በቅድም እሑድ ዕለት ነው እንደ ውይይት ቢኖረን የሚል የጠየቃቸው ሰዎች አላቸው። ይኖራል። ሰበካ ጉባኤው ጋር ተነጋግረን ለጊዜው ይህ አቋም እንዲያዝ የአቋም መግለጫ እንዲደረግ ግንዛቤ እንዲፈጠር ስለሆነ የተወሰነው በዚህ ልክ ነው አሁን ያለነው። ከሰበካ ጉባኤው ጋር ግን ተወያይተን በድጋሚ የጋራ ውይይት እኔ የምሰብክበት ሳይሆን ሁላችሁም ሀሳባችሁን የምትሰጡበት ሁላችሁም ምን እናድርግ፣ አሁን በቤተ ክርስቲያኗ ላይ እየሆነ ላለው ነገር ምንድነው መፍትሄው? እዚህ ብቻ ላይሆን ይችላል፣ በየአጥቢያው አለ። በነገራችን ላይ መግለጫ አይታችሁ ተሆነ በዲሲ ብትሄዱ በጣም ትልልቅ የአቋም መግለጫዎች ወጥተዋል። በእያንዳንዱ አጥቢያ ላይ ተከናወነ። ዛሬ ቴክሳስ ላይ ያለ በብፁዕ አቡነ ሳዊሮስ የተፈረመ ደብዳቤ ሲበተን ትናንትና ማታ አይቻለሁ። ለዛሬ በሁሉም አጥቢያ ላይ በእያንዳንዱ እንቅስቃሴ ያለ፣ ግን ለአንድ ሳምንት ብቻ እንዳይሆን ወይም በዚህ ጊዜ ብቻ እንዳይሆን ቀጣይነት እንዲኖረው ግን ምን ማድረግ አለብን ከተባለ እኛ እንደ ደብረ እንወያያለን። ከዚያስ በኋላ ወደ ናሽቪሎች እነሱ እንዲህ እያል ቅድም እንዳልኳችሁ ለቤተ ክርስቲያኗ ብዙ ነገር ማድረግ ካልቻል ዝም ብለን የሉም ሞተዋል ሲሉ ኖረን ብለን ብንዘምር
ዝም ብለን ተዋህዶ ሃይማኖቴ አትበጠስም ብንል የማትበጠስበት ምክንያት የለም። እየተበጠሰች ነው። የማይሞትበት የለም። በመቶና በሺዎች እየሞቱ ነው። ቤተክርስቲያንም ማጠፋበት የለም። ቅድም ነግሬያቸዋለሁ። በአንድ ዓመት ብቻ 1200 አብያተ ክርስቲያናትና ገዳማት ጠፍተዋል። 2017 ከዚህ በላይ ነው። 2018 ዘንድሮ አሁን እናየዋለን። ከዚህ ከ2 ወር ከ3 ወር በኋላ እንደው ተፈለጋቸው የ20 ዓመቱን ወደ ኋላ ማምጣት ይችላል። ወዲህ በመጽሔቱ ላይ በየዓመቱ የጠፉትን የጎደሉትንና ብዙ መከራ ስላለ ለእያንዳንዳችሁ እቤት ወስዳችሁት ምን እናድርግ፣ ምን እንስራ፣ እንዴት እናድርግ። ይሄን ከግል አሁን ብዙ ጊዜ እንደው የምንፈራው ነገር አለ እዚህ ሀገር ላይ እንደው እኮ እንደ ፖለቲካ እንደነከለ ሰው እየሞተ ለምን እንደሚከፋው ሰው ለምን ሞተ ማለት የሚያስከፋው ክርስቲያን ሊኖር አይገባውም። ካለውም ስህተት ነው፣ ትክክል አይደለም። ዝም ማለታችን ነው ሊያስከፋው የሚገባው፣ አለመነጋገራችን ነው ሊያስከፋው የሚገባው እንጂ መነጋገራችን በፍጹም ኦርቶዶክስን አያስከፋም። ለቤተ ክርስቲያን የሚያስብን ሰው የሰው ኢትዮጵያ እኮ ድሮ የምናውቀው ሲወልቅ አንስቶ ሲራቆት አልብሶ ከራሱ ላይ ቆርሶ ሰጥቶ አይደለም የምናውቀው። ያደጋችሁት በዚያ ልክ አይደለም። አሁን ያለም የለም። ገሎ ፎቶ ተነስቶ ከሞተው ስር ከታረደው ስር ፎቶ ተነስቶ ቪዲዮ ሰርቶ ይለቅላቸዋል። አሁን ያለንበት ዘመን ያ ነው። አሁን ያለንበት ዘመን እኮ አባት ልጁን አፍኖ ገንዘብ ሲደራደር አላየችሁም? ሚዲያ ወንድም እህት ቤተሰቡን አፍኖ በሚሊዮን ገንዘብ ሲደራደር እኮ ምን አሁን ያለንበት ዘመን እጅግ አስጨናቂ ክፉ ዘመን ስለሆነ በጸሎቱም እግዚአብሔርን በመጠየቁም የራሳችንን ድርሻ በመወጣት ብዙ ነገር ማድረግ ይጠበቅብናል። እግዚአብሔር አምላካችን የሞቱትን በቅዱሳን አጠገብ ያሳርፍልን፣ በቅዱሳን አጠገብ ያሳርፍልን። ለጸሎት ተነሱና የመጨረሻዋን አጭር ጸሎት የሞቱትን እያሰባችሁ ጧፉን ስጧቸው። ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔርን ስለሞቱት አባቶቻችን ዳግመኛ እንማልዳለን። በለመለመ ቦታና የረፍት ውሃ ባለበት ነፍሳቸውን ነጻ ታደርግ ዘንድ ትንሣኤን በሠራህባት ቀን ሥጋቸውን ማስነሳትን ታስተባበር ዘንድ በማይታበል ተስፋው መንግሥተ ሰማያትን ታድል ዘንድ ስለ አገልጋዮች ስለ ሕዝበ ክርስቲያን ስለ አገልጋዮች ስለ ሕዝበ ክርስቲያን ስለ አገልጋዮች ስለ ሕዝበ ክርስቲያን ነፍስ እንለምናለን። ረፍትን ለመስጠት ስልጣን ያለው አምላካችን እግዚአብሔር ነው። መሐሮ መሐራ በሉ አንድ ላይ እግዚአብሔር ስለሞቱ አባቶቻችን እንማልዳለን፣ እንለምንሃለን፣ እንማልዳለን። በለመለመ ቦታና የረፍት ውሃ ባለበት ነፍሳቸውን ነጻ ታደርግ ዘንድ ትንሣኤን በሠራህባት ቀን ሥጋቸውን ማስነሳትን ታስተባብር ዘንድ በማይታበል ተስፋ መንግሥተ ሰማያትን አድል። ስለ አገልጋዮች ስለ ሕዝበ ክርስቲያን ስለ አገልጋዮች ስለ ሕዝበ ክርስቲያን ነፍስ እንለምናለን።
የነፍሳቸውን መንገድ ነጻ አድርገህ ያለመከልከል ያለመቀኝነት በሚገባው ጊዜ ስጣቸው። ሥጋቸውን ከነፍሳቸው ጋር አስተባብረህ አስነሳ። መንግሥተ ሰማያትን አድላቸው። ስለ አገልጋዮች ስለ ሕዝበ ክርስቲያን ነፍስ እንለምንሃለን። ስለ አገልጋዮች ስለ ሕዝበ ክርስቲያን ነፍስ እንለምንሃለን። ስለ አገልጋዮች ስለ ሕዝበ ክርስቲያን ነፍስ እንለምንሃለን። ጆሮ ያልሰማም በሰው ልጅ ያልታሰበም በጎ ዋጋ ሰጠ። አንተ እግዚአብሔር በሚወዱ እንዳዘጋጀላቸው መጠን የሚያሳርፍና የሚያረጋጋ ለሰዎቻቸው ላክ የሚያሳርፍና የሚያረጋጋ ለሰዎቻቸው ላክ የሚያሳርፍና የሚያረጋጋ ለሰዎቻቸው ላክ ጠባቂ የሆነ አድን በክርስቶስ በእርሱ ያለ ክብር ላንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬ ዘወትርም ለዘላለሙ። አቤቱ አምላካችን ሆይ በየስፍራ በየቦታው በየአካባቢው የሞቱትን ያረፉትን የተገደሉትን በቅዱሳን አጠገብ አሳርፍልን። ለቤተሰቦቻቸው መጽናናቱን አድልልን። ያዘኑት የተቸገሩትን የታመሙትን የተጨነቁትን የተራቡትን በመከራ ያሉትን በስደት ያሉትን ሁሉንም በቸርነት በምሕረት አስብልን። አቤቱ አምላካችን ሆይ ሕፃናቱ ባርከ ቅዱሰ በረድኤት አሳድግልን። የሞቱትን ደግሞ ከማኅበረ ሕፃናት ውስጥ ደምርልን። እንዲህ ብለን ቅዱስና ገናና የሆነው ስም እንጠራለን። አባታችን ሆይ Amen.
ሆይ